ሰላም ጤና ይስጥልን የተወደዳችሁ አድማጮቻችን በዛሬው ዝግጅታችን በሰላም ሚኒስቴር አማካይነት በሀገር አቀፍ ደረጃ በተመረጡ የመንግስት ዩኒቨርሲቲዎች ላይ ለስራ ፈላጊ ወጣቶች ይሰጥ የነበረውን የህይወት ክህሎት ስልጠናን በመውሰድ ኢትዮጵያዊነትን በተሻለ መልኩ ለመረዳት እድል አግኝቻለሁ ከሚል ከአንድ ከበጎ ፈቃደኛ ወጣት ጋር ያደረግነውን ቆይታ ወደ እናንተ እናቀርባለን። ወጣቱ ከዚህ ቀደም ኢትዮጵያዊነትን የሚያቀነቅኑ የተለያዩ ድርሳናትን ማዘጋጀት የቻለ ሲሆን አሁን ላይ ደግሞ በበጎ ፈቃድ አገልግሎት በተመደበበት አካባቢ ስለሚገኘው ማህበረሰብ ባህል የሚያትተውን ሌላኛውን መጽሐፍ አዘጋጅተው ለተደራሲያን ሊያበቃ ነው። ወጣቱ ማን ይሆን? ፕሮግራሙ የሚነግረን ይሆናል። አለቃል ደስታ ነኝ። አብራችሁን ቆዩ። አመሰግናለሁ። እስኪ ራስን ለአድማጮች ታስተዋውቅና ያንተን እንቅስቃሴ ትነግረናለህ። አመሰግናለሁ። ተስፋውን ጥላውን እባላለሁ። ያው አማራ ክልል ምዕራብ ጎጃም ዞን ቋሪት የሚባለው ወረዳ ልዩ ስሙ ዶንጋ የሚባል አካባቢ ነው የተወለድኩት። እንግዲህ ከዛ ተወልጄ ነው ወደዚህ አጋጣሚ የመጣሁበት አጋጣሚ እንደሆነ ሰላም ሚኒስቴር በጎነት ለአብሮነት በሚል መርህ የሚያሰለጥነው ብሔራዊ በጎ ፈቃድ ሰልጣኝ ነበር። ሁለተኛ ዙር ስልጠናውን አጠናቅቄ ወደ ደቡብ ክልል የምልዩ ወረዳ እንድሰራ ተመድቤ 10 ወርን አጠናቅቄ ከዛም በኋላ ነው እንግዲህ ሰላም ሚኒስቴር እንደማስፈልግና መስራት እንደምንችል አምኖበት ወደዚህ ስራ ወይም ደግሞ እንደ ረዳት አመቻችነት እንድገባ ያደረገኝ። እኔ ብዙ ጊዜ መጽሐፍ አነባለሁ፣ ታሪክ መጽሐፍ። ግን ኢትዮጵያን በደንብ ውስጥ ላይ ገብቼ ማህበረሰቡን አላቀውም። ያለሁት አማራ ክልል ነው። እዛው አማራ ክልል ውስጥ ነው ያደግኩት፣ እዛው ነው የተማርኩት። የመውጣት እድሉ አልገጠመኝም ነበርና ታሪክ በማንበብ ግን ስለ ኢትዮጵያዊነቴ እኮራለሁ፣ ስለ ኢትዮጵያዊነቴ ደስታለሁ። መጽሐፍ ሳነብ ውጭ ላይ የሚወራው ወሬ ሌላ ነው። ፊት የነበረው የአባቶቻችን ገድል ሳነብ የአባቶቻችን ሁኔታ ሳጥና መጽሐፍ ላይ ያለው ግን በህሊናዬ ውስጥ ሁሌም ተቀርጾ ሁሌም ኢትዮጵያን ዙሬ እንድቃኛት ምናምን ያነሳሳኝ ነበርና አላማዬን ወደዛ አደረኩት። በቃ እንደዚህ ታሪካዊ ልብ ወለዶችን መጽሐፍ በመጽሐፍ ያንዱን ስቴትና ባህል ለሌላው ማሳወቅ አላማዬ አድርጌ መንቀሳቀስ እንዳለብኝ አምን ነበር። እና ብዙ ጊዜ ምንድነው እንደዛ ለማድረግ ደግሞ ሁኔታዎች አይመቻቹም ነበር። ብዙ ጊዜ ይወራል የከሌ አካባቢ የከሌ ብሔር ተደበደበ፣ የከሌ አካባቢ እንደዚህ አይነት ነገሮች ነበሩ። ግን አጋጣሚ ሆኖ ሰላም ሚኒስቴር ይህን በጎነት ለአብሮነት ብሔራዊ የበጎ ፈቃድ ማህበረሰብ አገልግሎት ፕሮጀክት ቀርጾ ወደዚህ ውስጥ ሲገባ እድሉ ገጠመኝና እኔ ትምህርት በጨረሱበት ወቅት ላይ ሁለተኛ ዙር ሲመለምል እኔ ማብሬ ተመልምዬ መጥቼ ስልጠና ዋቻሞ ዩኒቨርሲቲ ውስጥ ሁለተኛ ዙር ሰልጠኜ ወደዛ ውስጥ እንድገባ አደረገኝ። እዛው እንደሄድኩ ቀጥታ ይህንን ስራ ነው ጀመርኩት። በበጎ ተግባር ላይ ምንድነው እንድትቀላቀልስ ምክንያት የነበረውን ነገር የሚለውን ነገር እናንሳ። ከዛ ውጪ ጠቅሞኛል ብለህ ታስባለህ? በነገራችን ላይ እኔ በጎነት ለአብሮነት የሚለው መርህ እወደዋለሁ። ከዛ በፊት ዩኒቨርሲቲ ውስጥ ያለው ምንድነው ምክንያታዊና ንጹህ ትውልድ የተማሪዎች ማህበር የሚል ከጓደኞች ጋር መስርተን ባህር ዳር ዩኒቨርሲቲ በማኔጅመንት ዲግሪ ያለኝ እዛ እና እየተማሩ በነበረበት ሰዓት ረብሻ ነበር። በየአካባቢው ተማሪዎች ይታገታሉ፣ ተማሪዎች ይሞታሉ፣ ምናምን ይፈናቀላል ምናምን አይነት ነገርና ሌላ ቦታ የሆነ ነገር ሲሆን አማራ ክልልም እንደዚህ ምን አይነት ነገር ይባል ነበር። እሱን ለማስቀረት ምክንያታዊና ንጹህ ትውልድ የተማሪዎች ማህበር የሚል መስረትን ከጓደኞቼ ጋር እንቅስቃሴ እናደርግ ነበር። የማህበሩ ፕሬዚዳንትም ነበርኩ በዛ ተማሪ ያለውና ስለ አንድነት እንሰብክበት ነበር። ኢትዮጵያውያን አንድነትን ለማምጣት እንታገልበት ነበር። በዛም ትልቅ ተጽዕኖ ሁሉ ይደርስብኝ ነበር። ለምንድነው የኛዎች ሌላ ቦታ እየተመቱ እዚህ ላይ እንደዚህ አይነት ነገር የሚልም ነገር ነበር። ያን የነበረውን ነገር ታውቀዋለህ መቼም ነገር አልችልምና እና የሰላም ሚኒስቴር በጎነት ለአብሮነት የሚል መርህ ስሰማ በጣም ነው ደስ ያለኝ። በዛ መሀል ላይ ያን ነገር ስሰማ ያኔ የመጨረሻ ዓመት ተማሪ ያለው የመጀመሪያ ዙር እያሰለጠነ ነበርና ያን ስሰማ ከምንም በላይ ደስ ነው ያለኝ እና ሁለተኛ ዙር ላይ ተመረቅኩኝና ተቀላቀሉ። ፈቀደ እግዚአብሔር። በጣም ደስ የሚል ነበርና የተጠቀምኩት ምንድነው ሌሎችን እንዳውቅ አድርጎኛል ቅድም እንደነገሩ። ስለዚህ አውቂያቸዋለሁ። ካወቅኩም በላይ ደግሞ ለሌሎች ለማሳወቅም ደግሞ እየጣርኩ ነው። ቀጣይም ደግሞ ብዙ ቦታ ላይ እሄዳለሁ፣ ብዙ ቦታ ላይ እንቀሳቀሳለሁ በዚህ ፕሮጀክት። ስለዚህ ብዙ አካባቢዎችን ማሳወቅም እችላለሁ፣ እኔም ማወቅ እችላለሁ። በጣምና በጣም ጠቅሞኛል ብዬ ነው ማምነው። መስከረም 30 የምልዩ ወረዳ ተመደው። በነገራችን ላይ ስልጠናውን 45 ቀን ሰለጥን እዛ አካባቢ በጣም ከፍተኛ እንቅስቃሴ ያደርግ ስለነበር የማስተባበሩን ስራ ተሸላሚ ነበር። ሰርቲፊኬት ተሸልሜ ነው የወጣሁት። እዚህም እያለሁኝ የልዩ ወረዳ አስተባባሪ ሆኜ መቀጠል እንዳለብኝ ተመርጬ ነው የሄድኩኝ። 24 የኦሮሚያ ልጆች፣ 22 የአማራ ክልል ልጆች፣ 9 የሲዳማ ልጆችና 2 ጋምቤሎች ነው 61 ልጆችን እንዳስተባብር ተሰጥቶኝ ነው የሄድኩኝ የምልዩ ወረዳ ላይ እና ይዤ እንደሄድኩ በቀጥታ መስከረም 30 ገባሁ። ጥቅምት 2 ቀን የአካባቢ ቅኝት ነው ያደረግነው። ሁላችንም ዩኒፎርማችን ለብሰን አካባቢ ቅኝት ምን ችግር አለ፣ ምን አይነት ነገር ነው ያለ፣ ማህበረሰቡ ምን ይመስላል የሚለው ነገር አጠናን። በጣም ደስ የሚል ነገር ነበር። ማህበረሰቡ እኛን ሳይ እንዴት ደስ እንደሚለው ያለውን በቃ ኢትዮጵያ ውስጥ ከዚህ በፊት የነበረውን ታሪክ ማነበውን ታሪክ በአካል አየሁት።
በቃ እንዴት ኢትዮጵያዊነት ማለት ምን ማለት ነው የሚለውን ነገር አየሁት። ኢትዮጵያን ለዛ እዚያ ላይ ያገኘሁት እና ከዛ ሰዓት ጀምሬ ነው እንግዲህ ጋዜጦችን ማገላበጥ ጀመሩ። የም ብሔረሰብ ማለት ምን ማለት ነው፣ የት ነው መነሻው፣ እንዴት ነው የሚለውን ነገር ማወቅ ጀመሩ። በእግሬ የ4 ሰዓት የ3 ሰዓት መንገድ የ4 ሰዓት መንገድ እየተጓዝኩ የአካባቢውን ማህበረሰብ አንድነት፣ በጎነት ያለውን ኢትዮጵያዊነት ስሜት ያለውን የማህበረሰቡን እንክብካቤ፣ ፍቅር እንግዳ እንዴት ነው የሚቀበል የሚለውን ነገር አየሁ። በቃ ጀስት እኔ ጎጃም ያለሁ ያህል እየተሰማኝ እዛው ቤተሰብ ጋር ያለሁ ያህል እየተሰማኝ ለበዓል በቃ ከኔና በቀን ከ5 ሰው ቤት ሁሉ ሂጅ ማውቅበታል ለበዓል እንደዚህ አይነት ነገር ማህበረሰብ አለና ያን ነው ወደ ጽሁፍ የቀየሩት። ከመነሻዬ ባህር ዳር አድርጌ በአዲስ አበባን እየቃኘ እዚህ ዋቻሞ የስልጠና ወቅቱ እንዴት ነበር የሚለውን ነገር እያተተ ልዩ ወረዳ ሄድና ልዩ ወረዳ ላይ በገጸ ባህሪዎች ታጅቦ በጣም በሚገርም ሁኔታ የነበራቸው የየምን ብሔረሰብ ታሪክ፣ ባህልና እሴት፣ ወግ ምንድነው እንግዳ ተቀባይነት፣ እንግዳ አክባሪነት ያላቸውን በነገራችን ላይ ልዩ ወረዳ ከሌሎች የሚለይበት የራሱ የሆነ እንትን አለው። የመድኃኒት ቅመማ ጥቅምት 17 ቀን መድኃኒት ይቀምማሉ። ያ ለአመት የሚያገለግል ሳሙኤታ የሚባል ፕሮግራም አላቸው። እሱ ራሱ ለየት የሚያደርጋቸው አለ። የቻሉ ባህላዊ ዳኝነት አለ። የአንግሪ ቤተመንግስት ጥንታውያን የነሱ የሞዎች መናገሻ እና በጣም የሚገርሙ ግን በደንብ ሰው ማያውቀው ግን ደግሞ መታወቅ ያለበትና ሌሎች ቢታወቁ ሌሎች ማህበረሰቦች ያን ነገር ቢያውቁ ሊማሩበት ወይም ደግሞ እንደ ተሞክሮ ሊወስዱት የሚችሉ ነገሮች አሉ። ይህን ነገር ለምንድነው ኢትዮጵያውያን የማያውቁ የሚል ስሜት ውስጥ ላይ አደረብኝና ጽሁፍ ጀመርኩኝ። በሚገርም ሁኔታ በተለይ ነው የጨረስኩት። ጽሁፉን ጽፌ ጨርሼና ከዛ በማህበረሰቡ ዘንድ የታሪክ አዋቂ አሉ። እነሱ ታሪክ አዋቂዎች መጽሐፍ ይቀርቡ ታየ። በጣም ደስ ብሏቸው አክብረውኝ። የሚገርመው ነገር ጥቅምት ማለት ሐምሌ 30 ነው የ10 ወር ስራዬን አጠናቅቄ የወጣሁ። እስከ መስከረም 15 አካባቢ ከዛ አልወጣሁም። ለምን ይባል በጀቱ ይጽደቅና እዚህ ከኛ ጋር ነው ተቀጥረን የምትቀጥል እያሉ ነበር እነሱ ራሱ በሚገርም ሁኔታ ማለት ነው። ከምንም በላይ ቤተሰብነትን መስርተን ነበር እና ከዛም ወጥቼ አጋጣሚ ሰላም ሚኒስቴር መለመለኝና ወደ ደሴ ከተማ አስተዳደር ውስጥ የረዳት አመቻች ሆኜ እንድሰራ ሲመድበኝ ሄድኩኝ ወደዛ። እስካሁንም ድረስ የሚገርም አንድነት ነው ያለ፣ የሚገርም ኢትዮጵያዊነት። ስንተዋወቅ ምን ያህል እንደሚያምርብን፣ ስንተዋወቅ ምን ያህል እንደምንዋደድ፣ ስንተዋወቅ ምን ያህል ፍቅር እንዳለን ያወቁበት እና ለሌሎችም እየሰበኩ ያለሁበት ሁኔታ ነው ያለውና በጣም የሚገርም ጊዜ ነበረ። እኔ ሰላም ሚኒስቴርን በጣም ማመሰግነው ምንድነው ወደዚህ ውስጥ መጥቼ ወደዚህ ፕሮጀክት ተቀላቀየ እንደዚህ አይነት ነገር እንዳይ ስላደረገኝ አመሰግናለሁ። በየም ብሔረሰብ ላይ የጀመርከው መጽሐፍ እንዳለ ነግረናልና አሁን ምን ደረጃ ላይ ደርሶ ነው ያለው? መጽሐፉ እንግዲህ ተጽፎ አልቋል። ተተይቦ መጽሐፍ ከበሩ ወጥቶለት ሁሉ ነገር አልቆ በሶፍት ኮፒ ተቀምጧል። አሁን 50%ቱን ልዩ ወረዳ ከፍሎኛል። ስለዚህ 50%ቱን ከፍዬ ፕሮሰሱን አስጀምራለሁ አዲስ አበባ። ከዛ በኋላ ደግሞ እንግዲህ ሰላም ሚኒስቴር ምናልባት የገባውን ቃል ከጠበቀ አንዳንድ እንትኖችም ነበሩና ቀጣይ እሱም ግማሹን ከፍሎልኝ መጽሐፉ ይወጣል ብዬ አምናለሁ። እንደነገርከኝ ከሆነ እያለቀልህ ያለው የ4ኛ መጽሐፍ ነውና እነዛ ሶስቱስ በምን ላይ ትኩረት ያደረጉ ናቸው? ዛውጋቸውንም ጭምር ለምሳሌ የመጀመሪያውን ስናይ ህያው ጎጆ ማለት ህያው የሚኖር እንደማለት ነው። ጎጆ ኢትዮጵያ ነው። በነገራችን ላይ ህያው ጎጆ ያሏት ጎጆ ነች። ሁሌም ቢሆን ሌሎች ዓለማት የሚያስቧት ኢትዮጵያን እንደ ጠርጣሳ ጎጆ ነው የሚያስቧት። እኛም ቢሆን ኢትዮጵያውያን ራሱ ሌሎችን ነው የምናደንቅ እንጂ ኢትዮጵያውያን ኢትዮጵያ ዳህናት ብለን ነው የምናስበው። ጎጆ ነች፣ ትንሽ ጎጆ ነች ብለን አዎ ጎጆ ነች፣ ግን ህያው ናት፣ የማትፈርስ ፊትም የነበረች ጥንትም የነበረች ቀጣይም የምትኖር ጎጆ ነች በሚል ህያው ጎጆ የሚል ርዕስ ሰጠሁት እና እዛ ውስጥ የግጥም መድብል ነው። እዛ ውስጥ ያሉ ግጥሞች ኢትዮጵያዊነትን የሚሰብኩ ግጥሞች ነበሩ። መጽሐፉ እንደታተመ በ2 ወሩ መጽሐፉ አልቋል። ከዛ ሁለተኛው መጽሐፌ መስኮተ ሲኦል ነው የሚለው። መስኮተ ሲኦል የሲኦል መስኮት እንደማለት ነው፣ ወይ ደግሞ ሲኦል ነው የምናይበት እንደማለት ነው። እሱ ምንድነው የጎጂ ትርክቶችን እና የጎጂ ባህሎችን መጤ ባህሎችን የሚኮንን ነው። መጤ ባህሎችን ኢትዮጵያውያን በሌሎች ባህሎች ተበርዘናል እና ሌሎችን ነው ባዳ ናፋቂ ሆነናል ወጣቶቹ። እሱን የሚኮንን እንትን ያለ ነው እና እሱን ስታደርግ ደግሞ የውድቀት መሰረታችን ነው ብዬ ማምናለሁና ብዙ ጊዜ እኛ እንደዚህ ወደዚህ አሁን ወዳለንበት ወይም ደግሞ ወደ መጠፋፋቱ አይነት ነገር ባለፈው አሁን ላይ ዛሬ ላይ እግዚአብሔር ይመስገን መልሶ የረገበበት ጊዜ ነው። ግን የሆነ ሰዓት ላይ በጣም እንትን ብለን ነበርና እሱ እንዲመጣ ያደረገን አንዱ ምንድነው ጎጂ ትርክት ነው። ሌሎች መጤዎችን መጤ ባህልን በመቀበላችን ነውና እሱን የሚኮንን አይነት ነገር ነበር። 3ኛው መጽሐፌ ቶኔቶር ነው የሚለው። ቶኔቶር ማለት የአምላክ ሀገር ነው።
የአምላክ ሀገር ድብቅ የሆነች ህቡ የሆነች አምላክ ሀገር ናት ያለችን። የአምላክ ሀገር የሚለውን ስያሜ ግብፃውያን የሰጧት ኢትዮጵያውያን የሰጧት ለኢትዮጵያ የሰጧት ስም እንደሆነ ነው መጽሐፍ ላይ ያገኘሁት። እንግዲህ እኛ ኢትዮጵያውያን ከምናውቀው በላይ ሌሎች ሀገሮች ኢትዮጵያን ምን ያህል የሚያከብሯትና ይሰግዱባት እንደነበረ የሚታወቅ ነገር ነውና እሱን ለመግለጽ የተጠቀምሁበት ነገር ነው። አራተኛው መጽሐፍ ሳሙኤታ ዘብሔረየም ይሰኛል። ሳሙኤታ ማለት የተቀመመ መድኃኒት ማለት ነው። ዘብሔረየም የሚለው እንግዲህ የየምን ብሔር የሚገልጽ ነውና እዛ ውስጥ ያሉ በጣም ገራሚና ድንቅ የሆኑ እሴቶችና ባህሎች ተወስተውበታል። ይህን ይመስላል። አሁን 28 ዓመቴ ነው። ብዙ ነገር መስራት እችላለሁ ብዬ አምናለሁ። እንደውም አሁን በመስራት ያለብኝ ነገር ሰርቻለሁ ብዬ አላምንም። አልሰራውም። መስራት ያለብኝ ብዙ ነገር ነበር። ግን የተወለድኩት ገጠር አካባቢ ነው። ምናልባት እሱም እንደ ምክንያት ሊሆን ይችላል። አክሰሶችን ማግኘት አይቻልም። ያው ወደ ላይ 12 11 እየተማርኩ በሄዱ ቁጥር ነው ወደ ወረዳ ከተማዎች መጥቼ ነገሮችን ማወቅና ማገናዘብ የቻልኩት። አሁን እኔ ጓደኞች የምመክራቸው ስለ አንድነት እንስራ፣ ምክንያታዊ አስተሳሰብ ይኑረን፣ አዎንታዊ ሂሳብ እናስብ። አዎንታዊ ሂሳብ ሲኖረን ለስኬታችን ምንጭ ነው። በነገራችን ላይ ብዙ ጊዜ ዩኒቨርሲቲ ተማሪዎች ተመርቀን ስራ ፍለጋ ምናምን እንዞራለን። ለምንድን ነው የሚባል አዎንታዊ ሂሳብ የለንም ማለት እኔ እንደዚህ ቢሆን እንደዚህ ስራ የለም ምናምን ያለ ሌላ ነገር ነው እንኳን እንጂ ራሳችን ስራ መፍጠር አልቻልንም። ሰው ለምንድን ነው እንደዛ የሚሆነው ብዬ ነው ማምነውና ያንዳንዱ ወጣት ምክንያታዊ አስተሳሰብ ተላብሶ አዎንታዊ ሂሳብን ይዞ ሌሎችም ወጣቶች እንደሱ አይነት ሂሳብ እንዲከተሉ ቢያደርግ እና የራሱን አሻራ መወጣት ቢችል ለብሔራዊ መግባባትም ሆነ ለሰላም ግንባታው በጣም ትልቅ አስተዋጽኦ ያደርጋልና እንደዛ ቢሆን ወደ ቀድሞ ማንነታችን ብንመለስ እኛ እኮ ኢትዮጵያውያን ለሌሎች አበዳሪ እንጂ ተበዳሪ አልነበርንምና በቃም ገነን የምንወጣበት የድሮ ገናና ስማችንን የምንመልስበት ጊዜው አሁን ስለሆነ ሁላችንም እንደዛ አይነት እንቅስቃሴ ብናደርግ ብዬ መምከር እፈልጋለሁ። የተወደዳችሁ አድማጮቻችን ከበጎ ፈቃደኛ ወጣት ከተስፋውን ጥላውን ጋር ያደረግነውን አጭር ቆይታ በዚሁ አበቃን። አለቃል ደስታ ነበርኩኝ። ሰላም። ከሰሜን ከደቡብ ከምስራቅ ምዕራብ የኖረ ተጋምዶ ነው ኢትዮጵያዊው ሕዝብ ልፋ ቢለው እንጂ ያነሰው ለፍላፊ ሀቅና እውነት ነው ሁሌም አሸናፊ